ሰላም ሰላም፣ እንዴት ናችሁ? ዛሬ ጓደኛዬ ቤት እየሄድኩ ነው ማለት ነው እና ሰርፕራይዝ እናደርጋታለን። የሆነ ሰርፕራይዝ አለኝ ለሷ። ነው አብረን እንሂድ። እዚህ ቤት እንዴት ነሽ? አለን አለች ወይ? እንኳን ደህና መጣች። እንኳን ደህና ቆየሽ። እንዴት ነሽ? ሰላም ነው? እንዴት ነሽ? ደህና ነሽ? ሊገርምሽ ምርጥ ሰዓት መጣሽ። በጣም ደብሮኝ ነበር። እንዴ ቪዲዮ እየሰራሽ ነበር? ኧረ ዝም ብዬ ደብሮኝ በቃ ይገርማል። እዚህ ጌም ነው የተጫወትኩኝ። ደህና ነሽ? እንዴት ነሽ? ሰላም ናችሁ? በቃ ጠፋሽ። ዛሬ ላንቺ ሰርፕራይዝ አለኝ። ሰርፕራይዝ አለኝ። ኧረ እባክሽ አዎ፣ አታዝናኝ። ፀጉርሽ ልሰራሽ እፈልጋለሁ። እንደደበረኝ በምን አወቅሽ? ትላንትና እየታጠብኩ ነው ብለሽ ነበር። ደውዬልሽ። ትላንት ታጠብኩ ነው። በቃ ዛሬ ዝም ብዬ አሁን እስኪ በዚህች እስቲ ቻላ ወጣው። ኧረ እባክሽ ዋው! እንዴት ያለ ነገር ነው እሱ ደግሞ? ማበጠሪያ ነው። ማበጠሪያ እርጥበት ካለውም ያደርቃል። በዛው እያደረቀ ያበጥራል። ጥሩ መድኃኒት ነው ለእንደኔ አይነት ለሰነፍ። እንትን ማከፋፈያ የለም ወደዚህ ኧረ አመጣለሁ። ማላመጣው ነገር የለም እንዴ መካሽ እና ሳናውቀው ፀጉሮች ታስገብኝ ነው ዛሬ ለፍለት እስኪ ሻይ ቡና መጀመሪያ ትለበላ አይደለም። መጀመሪያ ልስራሽና ፏ ብለሽ ከዛ ሻይ ቡና እንላለን። ፏ አሪፍ ቡና ላፍላ መጀመሪያ አይደለም። መጀመሪያ ልስራሽ ፀጉርሽ ቀድማል እሱ። እሺ እንግዲህ ደስ እንዳለሽ እንግዳይ ስለሆንሽ እንግዲህ ያንቺን ቃል አከብራለሁ። ፀጉር ቤት መሄድ ምንም ደብሮኝ ነበር ታውቂያለሽ? አዎ፣ እኛ ጋር በብዛት ፓወር ስለሌለ ብዙም እንትን አይደለም። ሰፈር ፓወር የለም። አያሰራም ፓወር። መብራት የለም አለ። መብራት ትንሽ ሶኬት የማከፋፈያ ያስቸግራል። በቃ ካስቸገረሽ ይቅር። ኧረ አንቺ እሰራለሁ ብለሽ ወንሽ መጥቶ እና እንዴት ነው ታዲያ? ምትሻል ትቆሚያለሽ? ከመንገድ መጥተሽ እንደገና ኧረ ለአንቺ ፀጉር ብዬ ነው የመጣሁት። ማበጠሪያም አያስፈልግም። ራሱ ማበጠሪያ ያለው ብለሽኛል። በስመ አብ ያምን ቅባት ትንሽ አረጌበት ነበረ በዛበት። አይ ለእንትን ለፀጉር አሪፍ ነው። ለእንትን ጭስ አለኝ ነው አይደል? እንግዲህ እንዳሰብሽልኝ ፈጣሪ ያስብልሽ። እውነት በጣም ሰርፕራይዝ ያደረግሽኝ። በቃ ደብሮኝ ነበረ። መምጣትሽ ብቻ በራሱ በጣም ትልቅ ሰርፕራይዝ ነው። ይሄ ደግሞ ተጨማሪ ዋው! መብራቱ እንትን አለመሰለኝ። በቃ ካፍታ ያስፈልግም ማለት ነው። ካፍታ ያስፈልግም። እንዴት እንደሚያምር ፀጉር በጣም ነው የሚያምር ፀጉር።
አያስፈልገውም። ከአንቺ ፀጉር ቦታ ፔስትራም አለ። ዛሬ የሌለ ነገር የለማ። በፕሮግራም አቅደሽበት ነው? እኔ አቅጄበታለሁ። አንድ ቀን ሄጄ ብሰራት እያልኩኝ። ዋው ዋው ዋው! በጣም ደስ ይላል። የምን ፀጉር ቤት አለ? ፀጉር ቤት በቃ ቀረ። አሁን መተንጠቅ አያስፈልግሽም? ቀለም ነገር አላት ደግሞ ቶሎ ትገላለች። እሺ ፍቱን እኮ ነው በእናትሽ። የምን ወረፋ መጠበቅ ነው? ግሩም የውበሳ ነው። ዋው ያምራል። ቀስ እያልሽ ካልሆነ ግሏል፣ ግን ግሏል እንጂ ሲግል አያለማወቅ ቅባት በዛበት። ያው ትመጫለሽ አላልኩም። ስላን ስለታጠብኩት ትንሽ ራሴ እንዳያመኝ ቅባት እንትን አለ። አይ ጥሩ አይደለም። ቅባቱ ደግሞ በዛ። አልጠበስኩም። ኖርማል ነው። እሺ አሁን ፀጉር ቤት ብትሄጂ አንቺ ፀጉር የሰራች ሴትዮ ሰራው ትላለች። የኔ ፀጉር የለውማ፣ ምርቃት ነው። አንተና አይ ከሳሳ ነው፣ ቶሎ ይለሳልሳል፣ ይታዘዛል። እንደኔ ነው። እውነት ነው። እንደኔ ታዛዥ ነው። እውነት ነው። በስመ አብ። እንግዲህ እንደዚህ ድንገት መጥቶ ፀጉራችሁ የሚሰራችሁ ቤተሰብ ይስጣችሁ። አሜን። እንዲህ ከተኛችሁበት አንቅቶ ወደ ሙዳችሁ የሚመልሳችሁ ጓደኛ ይስጣችሁ። ሌላ ምንም አይደለም። እውነት እውነት በጣም ነው ያስደሰትሽ። ደስ ስላለሽ በጣም ደስ ብሎኛል። እናትሽ በቃ እኔ ልተኛ እያልኩ ነበር። ዳመናም አለ። በቃ ለመተኛት እያሰብኩኝ ነበር። ለመተኛት ባይ አይ አልጎደሽም። ድንገተኛ ውበት ድንገተኛ ውበት ከመተኛ ወደ መንቃት
ልትጨርሽ ነው? ትንሽ ነው የቀረሽ። ፀጉሬም ብዙ ብዛት የለውም። ብዛት የለውም። 3 ነው። በጣም ነው የምታምረው ፀጉርሽ። ቴንኪው። እንግዲህ አንቺ ደግሞ ይበልጥ አሳመርሻት። ይበልጥ እንግዲህ መቼም ፀጉሬ እንደዚህ ሰርተሽኝ እንዲህ ዝም ብሎ አንላቀቅም። ምን ልትሰሪልኝ ነው? ቡና እናፈላለን፣ ምሳ እንሰራለን፣ እንሰራለን። ስራ ያለሽ እና ያንቺ ብቻ ነው እንዴ ግብዣ? አይ ይገባኛል። ይገባሻል እንዴ! እንዲህ ለምታደርግ ጓደኛ ከዚህም በላይ ይገባታል እንዴ! ፀጉርሽን በጣም ነው የወደድኩት። በጣም ነው የወደድኩት ፀጉርሽ። ያምራል። ከአንቺ አይበልጥም። ያንቺም እኮ በጣም ነው የሚያምረው። ልስላሴው ደስ ሲል ይታዘዛል። ታዛዥ ነው ፀጉርሽ። ቴንክ ዩ። እሱ ነው እኔን የሚያሰነፈኝ። ስስ ሆኖልሽ ፀጉሬ ስስ ስለሆነ ነው እኔን የሚያሰነፈኝ። በቃ በሙሽጥ ካስተኛሽው በቃ ይተኛል። ኮሽታ የለም። ደስ የሚል ፀጉር ነው። ለዛ ነው ብዙም እኔ ሰነፍ የሆንኩት ፀጉሬ ላይ። የሀበሻ ፀጉር እንደዚህ አይነት ከስንት አንድ ነው የሚገኘው። ማገዶ አይፈጅም የኔ ፀጉር። ጉልበት ብዝበዛ አያደርግም። ብዙ አያደክምም። ትንሽ ቅባት ባይበዛበትማ እንዲህ አያደክምሽም ነበር። ያላሰብሽበትም ድንገት ስለሆነ ትመጫለሽ ብዬ አላልኩም። ሌላ ጊዜ በቀጠሮ ስትመጪ ግን ንገሪኝ። በቀጠሮ ንገሪኝና ተዘጋጅ እጠብቅሻለሁ። ከነገርኩሽ ምናምን ሰርፕራይዝ ሆነ ስልሽ ያው ነገሩ ድጋሚ መታጠቡም ይቻላል። ቅባቱ ነው ትንሽ እንትን ያለው ድጋሚ መታጠቡም ይቻላል። ሌላም ቀን መተሽኝ ሰርፕራይዝ ለማድረግ ሀሳብ አለሽ ማለት ነው እንዴ? አልነግርሽም። ከነገርኩሽማ ትሰራለሽ። ይሄን ይባርክልኝ። አንቺ ደግሞ እጅሽ ይባረክ። እንደው ይሄን ያሰብሽበት የተሻለ የሚያስብ ሰው ያዘጋጅልሽ እግዚአብሔር። በቃ እኔ ደግሞ ብዙ መመረቅ አልችልም ታውቂያለሽ። ኧረ ከበቂ በላይ ነው። ከበቂ በላይ ነው የመረቅሽ። ሙያም አለሽ ደግሞ። በስመ አብ ሰራሽ እኮ ድብቅ ሙያ ወጣ። አቤት አቤት አቤት! የሰለጠንሽ እኮ ነው የምትመስዪው። መሰልጠንም አያስፈልገኝም። ፀጉር ቤት ገብተሽ በቃ የፀጉር ስራ የሰለጠንሽ ነው የምትመስዪው። የሚገርምሽ አያያዝሽ አታሳምኚም። እንትን ከዚህ በፊት የመማር ፍላጎት ነበረኝ ፀጉር ቤት። ኦኬ። ያ ፍላጎቱም ስላለ የማወቅ እንትኑ ጊዜ አልወሰደብኝም። ፍላጎት በነገራችን ላይ 50% የስልጠናው 50% ፍላጎት ነው። ፍላጎት ካለሽ በቃ ስልጠናው አይከብድሽም። በልምድም ትሰሪያለሽ። አሁን አንቺ የሰለጠነ ነው የምትመስዪው። ስልጠና የጨረስሽ ነው ወላ የምትመስዪው። በጣም ፍላጎት ነበር። እኔ ሰርተፊኬት ሰጥቼሻለሁ። እዚህ በኋላ ማስቀጠር የምትፈልጊው ሰርተፊኬት ሰጥቼሻለሁ። ይሄ ጅማ ዋው! ከተኛውበት ቀስቅሰሽ ፀጉሬን እንደሰራሽኝ እንግዲህ ቀስቅሶ የሚያሳምር ጓደኛ ይስጣችሁ።
እዩት እንዴት እንደሚያምር ፀጉሯ። ውበት ሲለካ እግሩን ነች ለካ። ዋው ዋው! የምር በጣም ደስ የሚለው። ተባረኪ። ደስ ስላለሽ ደስ ብሎኛል። እውነት ተባረኪ። በጣም ደስ ብሎኛል። ቡና እስከማፈላለሽ ጨንቆኛል።